ሰላም ውዶች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ በቀላል ዘዴ እቤታችን ውስጥ ያለ ማሽን ያለ ቅርጽ ማውጫ ኩኪስ እንዴት እንደምንሰራ ነው ማሳያችሁ። እኔ በነገራችን ላይ የገበታ ቅቤ አልተጠቀምኩም። እናንተ ካላችሁ መጠቀም ትችላላችሁ። እኔ ግን ሳልጠቀም ነው ቤት ውስጥ የምሰራው። አንድ እንቁላል ነው የተጠቀምኩት እኔ። ከዛ በመቀጠል የሻይ ብርጭቆ ግማሽ ስኳር አድርጌያለሁ። ትንሽዬ ቫኒላ አድርጌ በደንብ አድርገን እንመታዋለን። በደንብ አድርገን የሆነ ትንሽ አይደለም እንደዚህ ከረር ይሄን ከረር እስከሚያመጣልን ድረስ እንመታዋለን። እንደዚህ አድርገን ከመታን በኋላ ዘይት እንጨምራለን። የሻይ ብርጭቆ ግማሽ ዘይትን የተጠቀምያለሁ። እናንተም እንደ ብዛታችሁ እንደምትሰሩት አይነት ነው የሚወስነው። ከዛ እንደዚህ አድርገን መተን ከጨረስን በኋላ ፍርኖ ዱቄታችንን እንጨምራለን። እኔ ፍርኖ ዱቄቴን ነፍቼዋለሁ። የተጠቀምኩት ደግሞ አንድ የሻይ ብርጭቆ ከግማሽ ነው። እናንተ ከፈለጋችሁ ነፍታችሁ ሳትፈልጉ ሳትነፉ መጠቀም ትችላላችሁ። ከላይ ደግሞ ትንሽዬ ቤኪንግ ፓውደር ተጠቅሜያለሁ። ከዛ በደንብ አድርገን እናቦካዋለን። በደንብ አድርገን ካቦካነው ከጨረስን በኋላ እኔ ወፈርም አላለም ቀጠንም አላለም መካከለኛ አድርጌ ነው ያቦካሁት። በነገራችን ላይ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። እንግዲህ አዲስ ጀማሪ ስትሆኑ እንደዚህ ነው። በመቀጠልም ባትራችንን ዘይት እንቀባለን። ዘይት ገብተን ከጨረስን በኋላ በእጃችን ድቡልቡል እያደረግን ሰው ባለው ነገር ነው። እኔ የተጠቀምኩት ማንኪያ ነው። እናንተ በፈለጋችሁ ነገር ቅርጽ ማውጫ ካላችሁ በቅርጽ ማውጫ መጠቀም ትችላላችሁ። እኔ ግን ቅርጽ ማውጫ ስለሌለኝ በማንኪያ ነው ማለት ነው የተጠቀምኩት። ሰው ያው ባለው ነው። ከዛ እንደዚህ አድርገን ቅርጽ አውጥተን በባትራችን እንደዚህ አድርገን አዘጋጅተን ከጨረስን በኋላ በ120 ዲግሪ ለ15 ሰከንድ ኦቨን ውስጥ እናስገባዋለን። በ120 ዲግሪ ለ15 ሰከንድ ብቻ ለ15 ሰከንድ አስገብተን እንደዚህ በስሎ ይወጣልናል። እዩት አያምርም? እኔ እስኪ እናንተ ኮሜንት ላይ ያምራል አያምርም አስተያየት ስጡኝ። ሰርታችሁ ሞክራችሁ ደግሞ ኮሜንት ላይ አስቀምጡልኝ። ጥሩ ነው ጥሩ አይደለም የሚለውን ነገር አሳዩኝ እላችኋለሁ ውዶቼ። ደግሞ በጣም ምርጥ ኩኪስ ነው። ደግሞ ፍርክሽክሽ ይላል። በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሞክሩት፣ እንደምትወዱት አልጠራጠርም። ስለተከታተላችሁኝ በጣም አርጌ ነው ማመሰግነው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ባይ